ግን አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተ የፍቅር መቤቴ የቆምንበት ቦታ ልፍቴ የቆምንበት ቦታ ድክተን ይላል ፊቴ እንኳን ቆሜ ብቀበርም ያለ አንቺ አልኖርም ስቀመጥ ስነሳ ባዝን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽ ስሜ ማስተዋል እያይ ይባላል። ኑሮዬ እዚሁ ባህር ዳር። የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ ውብ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በእኔም በሀሳቤ ታየሽኝ አገሬ ናፈቅሽኝ ሰማዩ ጠቆረ ደመናው ተቆጣ ወጨፈው ወጨፈው ጭንፈሮ መጣ ዝናቡም ዘነበ ወንዙም ደፈረሰ ትዝ አለኝ አገሬ ሆዴም ተላወሰ ሆዴም ተላወሰ የማድጋው ጥንስስ ጠላው ዶሮ ወጡ ሽታው ይናፍቃል አገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ቀሪ ነው እንጎቻ አይገኝ የእናት ቤት ዘንጋዳው የእናት ቤት ዘንጋዳው። ቆንጆ ነው ድምጽ። ማድረግ ግን ያለብህ ቅኝት የሚባል ነገር በደንብ ማስተዋል መቻል አለብህ። ከአንድ ዜማ ሀረግ ተነስተህ ወደሚቀጥለው ወደ ሌላኛው ዜማ ስትሄድ የሆነ ወደ ሌላ ኪ ውስጥ እንደገባ ነው እኔ የተረዳሁት። ስለዚህ ጆሮ መስራት መቻል አለበት። እዚህ ጋር ትልቁ ጨዋታ የጆሮ ነው ማለት ነው። ቅኝት ላይ ያለህ ግንዛቤ የደካማ ከሆነ በጣም ድምጻዊ የመሆን እንትን ያጠራጥራል። ብዙ ሰው የሚቸገረው መድረክ ላይ ሲሰራ የቅኝት ጉዳይ ስለሚያስቸግረው ነው። ስቱዲዮ ልትሰራ ትችላለህ። መድረክ ላይ ግን እንዲህ አይነት ነገር መቆጣጠር ካልቻልክ በጣም አስቸጋሪ ነው የሚሆነው። እሱ ነው ትልቁ ያስተዋልኩት ድክመት። ሌላው ጥሩ ነው። የቅኝት ችግር በጣም በከፍተኛ አይቻለሁ። ለስቱዲዮም ቢሆን በጣም አስቸጋሪ ነው የቅኝት ነገር። ምንም እንኳን ስቱዲዮ ውስጥ ቀለል ቢልም ለማስተካከል ግን ከባድ ነገሮች አሉት። የስቱዲዮም ድምጻዊ እንኳን ራሱ ድምጹ መጀመሪያ በደንብ ቅኝት ውስጥ የተረጋጋ መሆን መቻል አለበት። የሬጂስተር ችግር ነው ያለብህ እንጂ አንተ ቆንጆ ነው እንትን አጫዋወትህ አጠቃላይ ነገሩ የተስማማኝ ነው። ስለዚህ ይሄን ዙር ይመጥናል። የለሽም ካየውሽ ከፍታ መጥቼ
ቤትሽን አለሁኝ ብለሽ የለሽም ሳጣሽ አጣሁት አንቺን አይደል ጉንጫ ያወጣም ሰምተሽ አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት ታይተው አመሰግናለሁ። የለሽም እንደ ቀላል ታሪከት የለሽም እንዳላየው ያንቺን ስቃይ የለሽም ቀበልሽ ብስንቄ ሄደሽስ ያረግሽው ምን ያስታውቃል ያጡት እንጂ አይሰማም የለሽም ካየውሽ ከፍታ ከጤዛው ጠብታ የለሽም የጤዛው የውሃ ጠብታ የለሽም ካየውሽ ከፍታ መጥቼ ነበር ቤትሽን አለሁኝ ብለሽ የለሽም ሳጣሽ አጣሁት አንቺን አይደል ጉንጫ ያወጣም ሰምተሽ አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት ታይተው አመሰግናለሁ። የለሽም እንደ ቀላል ታሪከት የለሽም እንዳላየው ያንቺን ስቃይ የለሽም ቀበልሽ ብስንቄ ሄደሽስ ያረግሽው ምን ያስታውቃል ያጡት እንጂ አይሰማም የለሽም ካየውሽ ከፍታ ከጤዛው ጠብታ የለሽም የጤዛው